ይህንን ቪዲዮ ከመጀመራችሁ በፊት ቀለል ያደርጋችሁ ላይክ እና ሰብስክራይብ በማድረግ ጀምሩ። ግንቦት 2 ቀን ፖል በፈረንሳይ ባህር ዳርቻ ላይ የዋኘ ነው። ድንገት በውሃ ውስጥ እንግዳ የሆነ አረፋዎች እንዳሉ ተሰማው። ቀና ብሎ ሲመለከት ደመናዎች በምስጢራዊ ሁኔታ ክብ ሰርተው ሲሽከረከሩ ያያል። አረፋዎቹ በእሱ ዙሪያ ክብ የሰሩ መሆኑን ፖል አላስተዋለም። አረፋዎቹም ወዲያውኑ ይጠፋሉ። ቆይቶ በቤት ውስጥ ፖል ምግብ ለማብሰል ሲሞክር የወጥ ቤቱ ቧንቧ እንደማይሰራ ይረዳል። የውሃ ማሞቂያውን ለመፈተሽ ወደ ምድር ቤት ባዝመንት ሲወርድ ልጁ ሚያ በፍጥነት ተከተለችው። ድመታቸው ቶፍ እንዳይወጣ ፖል በሩን በጥንቃቄ መዝጋት ነበረበት። በምድር ቤቱ ውስጥ ፖል ጥገና እያደረገ ያለ ሚያ ከአሳ ማስቀመጫ ፊሽ ታንክ ላይ በመሆን መጫወቻዎቿን ትጫወታለች። ሚያ ለፖል መሳሪያ ልታቀብለው ስትቃረብ ሸረሪት አይታ ትደነግጣለች። ሆኖም ፖል ሸረሪቶች ጠቃሚ እንደሆኑ ስለሚያምን ሊገለው አልፈለገም። ሸረሪቱ እንደማይጎዳት ለልጁ ነገራት። እሷን ለማሳቅ ሲል ልክ እንደ ጭራቅ ሆኖ ሊበላት እንደሚችል በማስመሰል አቅፎ አጫወታት። ከእራት በኋላ የፖል ሚስት ኤሊስ ሳሎን ውስጥ ሙዚቃ ከፍታ ከሚያ ጋር ትደንሳለች። ይህንንም የምታደርገው መደነስ ምንም አይነት የተሳሳተ መንገድ እንደሌለው ለማስተማር ነው። ሚያ እንደተኛች ኤሊስ ከፖል ጋር ትደንሳለች። ይህ በቅርቡ ወደ ፍቅር ጨዋታ ተቀየረ። ግንቦት 5 ቀን ፖል የሆነ እንግዳ ስሜት ተሰምቶት በድንገት ከእንቅልፉ ነቃ። የተለያዩ ሸሚዞች ለመልበስ ቢሞክርም ሁሉም ግን ለሱ ትንሽ ረዘም ብለውበታል። ከከባድ የሥራ ውል በኋላ ከቤተሰቡ ጋር እራት ይበላል። ሚያ ከመተኛቷ በፊት መጽሐፍ እንዲያነብላት ትጠይቋለች። ፖል በጣም ደክሞ ስለነበር እንደማይሆን ይነግራታል። ነገ እንደሚያነብላት ቃል ይገባላታል። ነገር ግን ሚያ ትላንት ያው ማለቱ በማስታወስ ከጠረጴዛው ተነስታ ሄደች። ኤሊስ በኋላም ባሏ ባህሪ መቀየር ትገስጿለች። ስለዚህ እሱ ወደ ሚያ መኝታ መጽሐፍ ሊያነብላት ይሄዳል። ሆኖም በታሪክ ውስጥ ስላለው የጠፈር ድንጋይ መጠን መጨቃጨቅ ይጀምራሉ። በዚህም ምክንያት ፖል ታሪኩን ሳይጨርስ ሚያ እንድትተኛ ይነግራታል። ፖል ሊወጣ ሲል ሚያ ካልጋዋ ወርዳ ወለል ላይ ትተኛለች። አባቷም አብሮ እንዲጫወት ትማጸነዋለች። በመጨረሻም ፖል ተስማምቶ እግሮቿን ይዞ በመነቅነቅ አሳቃት በኋላ ወደ አልጋዋ ይመልሳታል። ግንቦት 7 ቀን የፖል ሸሚዞቹ ከበፊቱ ይልቅ አነሱ። ኤሊስም ክብደት ቀንሰ ይሁን ስትል ጠየቀችው። ፖል ግን በክፉ አነጋገር ክብደት መቀነስ የሰውነት ብልቶችን ርዝመት እንደማይቀይር ይነግራታል። ኤሊስ በአነጋገሩ ቅር ተሰኝታ አካሉ ላይ ከባድ ችግር መኖሩን ትጠራጠር ጀመር። ፖል ወደ ሐኪም ዘንድ ሄዶ አጠቃላይ ምርመራ በማድረግ ቁመቱን ይለካል። ሐኪሙ 176 ሳንቲሜትር ሲለው ፖል ደነገጠ። ምክንያቱም ከወጣትነቱ ጀምሮ ቁመቱ 180 ሳንቲሜትር እንደነበር ያስረዳል። ሐኪሙ ጥቂት ጥያቄዎችን ከጠየቀው በኋላ እድሜው እየገፋ ስለመጣ የመጣ ለውጥ ነው ቢለውም ፖል ግን ሊያምን አልቻለም። በኋላም በስራ ቦታው ሄልሜቱ ከራሱ ላይ እየተንሸራተተ እንደሚያስቸግረው ያስተውላል። የሌላ ሰው ሄልሜት ይዞ እንዳልሆነ ለማረጋገጥ ሲመለከት ግን ስሙ በሄልሜቱ ውስጥ ተጽፎ ያገኛል። እኩለ ሌሊት ላይ ፖል እንቅልፍ እምቢ ይለዋል። ስለ ምስጢራዊው ደመና ማሰብ አላቆምም። ራሱን አርክሞ ለመተኛ ስል የአካል ብቃት እንቅስቃሴ ማድረግ ይጀምራል። ኤሊስም ምን የሆነ እንደሆነ ለማየት ትመጣለች። ግንቦት 20 ቀን ፖል ገላውን እየታጠበ ድንገት የጋብቻ ቀለበቱ ከጣቱ ላይ ወልቆ ወደቀ። እጁንም በፍርሃትና በድንጋጤ ትኩር ብሎ ተመለከተ። ወደ ወጥ ቤት ሲሄድ ኤሊስ ባሏ ከራሷ በላይ አጭር መሆኑን አረጋገጠች። በዚህ ጊዜ ፖል ከሙሉ ሰውነት እስካን ደም ምርመራ ያሉ በርካታ ምርመራዎችን ለማድረግ ወደ ሆስፒታል ሄደ። ከጥቂት ሰዓታት በኋላ ሐኪሙ ለፖል የምርመራ ውጤቶቹ በሙሉ ጤናማ መሆናቸውን ነገረው። ነገር ግን አሁን ቁመቱ 165 ሳንቲሜትር ክብደቱም 63 ኪሎ ግራም ሆኗል። ይህ ማለት በጥቂት ሳምንታት ውስጥ ብቻ 15 ሳንቲሜትር ቁመትና 10 ኪሎ ግራም ክብደት ቀንሷል ማለት ነው። በሚያሳዝን ሁኔታ ሐኪሟ እንዲህ ያለ ሁኔታ ከዚህ በፊት አይታ እንደማታውቅ፣ ይሁን እንጂ የሰውነት መቀነሱ በተከታታይ እየቀጠለ እንደሆነ ወደፊትም ሊቀጥል እንደሚችል ትገምታለች። ፖል ስለ ሆስፒታሉ የደም ምርመራና ስለ እነዚያ እንግዳ ደመናዎች ማሰብ ማቆም አልቻለም። ነገሩ እስከ ህልሙ ድረስ እየመጣ ያስጨንቀው ጀመር። በሆስፒታሉ ውስጥ ሌላ አስፈሪ ህልም አይቶ ከነቃ በኋላ ጊዜን እያባከንኩ ነው ብሎ በማሰብ ጥሎ ወጣ። ቤት ውስጥ ፖል ስለ መጠኑ መቀነስ በጣም መጨነቅ ጀመረ። ምክንያቱም ወንበር ላይ ሲቀመጥ እግሮቹ ወለሉን አይለቁም ነበር። እንዲሁም ከቤተሰቦቹ ጋር ያለው ግንኙነት እንደተቋረጠ ተሰማው። ከሆስፒታል የሚደወሉለትን ስልኮች ችላ ማለት ጀመረ። በመጨረሻም መጠኑ በጣም አነስተኛ ከመሆኑ የተነሳ በሶፋው ላይ እንደ አሻንጉሊት መታየት ጀመረ። ሚስቱ ኤሊስ
አባብላ ወደ አልጋው እንዲመለስ አደረገችው። ሰነ 30 ፖል የሞባይል ስልክ ያህል አነሰ። ቶፍ በመስኮቱ በኩል ፖልን በትኩረት ይከታተለዋል። ድመቱ በፖል ላይ ከማተኮሩ የተነሳ ዝናቡ ምንም አልመሰለውም ነበር። ኤሊስ ቤቱን ሊገዙ የመጡ ሰዎችን ይዛ መኝታ ቤት ውስጥ ስታስጎበኛቸው ፖል በድንጋጤ አልጋ ስር ገብቶ ተደበቀ። የሚወደውን ቤቱን እንደ ተራ ዕቃ ሊያጣጥሉት በመስማቱ በጣም አዘነ። እንግዶቹ ከሄዱ በኋላ ፖል ሰዎች እንደሚመጡ ባለመናገሯ ኤሊስ ላይ ይጮሃል። መታየቱ ለእሱ አደገኛ ሊሆን እንደሚችል ይነግራታል። እንዲሁም እሱን ሳታማክር ቤቱን ለመሸጥ መወሰኗ በጣም አበሳጨው። ኤሊስ ግን ሀሳቡን ከዚህ በፊት እንደገለጸችለት አስታወሰችው። ፖል አሁንም መጮሁን ቀጥሎ ይህ የኔ ቤት ነው በማለት ኤሊስን አሁንም ምንም አይነት ገቢ እንደሌላቸው ልታስታውሰው ትገደዳለች። ፖል ሕክምና ለመውሰድ ፈቃደኛ ባለመሆኑ ምን ማድረግ እንዳለባት ግራ ገብቷታል። የእሷ ንግግርም ፖልን ይበልጥ አበሳጨው። እሱም ሕክምና ለታመመ ሰው ነው፣ እኔ ግን ሙሉ ጤናማ ነኝ፣ ስለዚህ ላብራቶሪ መሞከሪያ መሆን አልፈልግም ሲል መለሰላት። በመጨረሻም ኤሊስ ንዴቷን መቆጣጠር አቅቷት ስትጮህ የድምጿ ኃይል በጣም ብርቱ ከመሆኑ የተነሳ ፖልን ከጠረጴዛው ላይ ሊወረውረው ጥቂት ቀረ። ኤሊስ ይቅርታ ጠይቃ ከቤት ወጣች። ፖል ወደ ኮሪደሩ ሲመለከት ሚያ ጭንቀቱን በሙሉ ስትከታተል እንደነበረች ተረዳ። ሐምሌ 5 ቀን ሚያ በአሻንጉሊት ቤቷ ውስጥ አስቀመጠችው። እሱም ቤቱንና በውስጥ ያሉት ቁሶች ልክ እንደ እውነተኛ ቤት እንደሆኑ አድርጎ በማድነቅ አብሯት ተጫወተ። ወዲያውኑ ከአሻንጉሊቷ ጋር እንድደንስ ሚያም ሙዚቃ እንዲከፍትላት ጠየቃት። ይህም ሚያ ለረጅም ጊዜ አጥታው የነበረውን ፈገግታ በፊቷ እንዲመለስ አደረገው። ከዚያም ቀደም ብሎ እንደሚያደርጉት የጭራቅ ጨዋታ ለመጫወት ሞከረች። ነገር ግን የእሷ ድምፅና እንቅስቃሴ ወደ ትንሿ ሰውነት ስመጣ በጣም አስፈሪና ልቋቋመው የማይችል ሆነበት። የሚያ ፈገግታ ወዲያውኑ ጠፋና ይቅርታ ጠየቀችው። በዚያች ምሽት ኤሊስ እንቅልፍ እምቢ አላት። ፖል ወደ አልጋው ስጠጋ እጇን ዘረጋችለትና እሱ ወደ እጇ ላይ በመውጣት አብሯት ተኛ። ሐምሌ 30 ቀን ፖል ከወይን ጠርሙስ ክዳን እምብዛም አይበልጥም ነበር። በክርና በአሳ ማጥመጃ መንጠቆ የሆነ ነገር እየሰራ ያለ ቶፍ ድመቱ ከውጭ ሆኖ የድመቶችን መውጫ በሩን መግፋቱን ቀጠለ። በመጨረሻም ከፈተውና ድመቱ ወደ ውስጥ በመግባት ፖልን አስደነገጠው። ፖልም በድንገት በመንጠቆ ላይ ወደቀና ቆሰለ። ፖል መንጠቆውን በጥንቃቄ ከሆዱ ላይ ነቀለው እና ቁስሉንም ለማየት ሸሚዙን አወለቀ። ቁስሉንም ለማየት ሲሞክር ነገር ግን ቶፍ ሊያድነው ዝግጁ ሆኖ ስለተጠባበቀው ቁስሉን ለመንከባከብ ጊዜ አልነበረውም። ፖል አንድ መርፌ ከጨበጠ በኋላ መሮጥ ጀመረ። ቶፍም ተከተለው። ፖል በአሻንጉሊት ቤት ውስጥ በማለፍ ድመቱን ለማምለጥ ቢሞክርም ቶፍ ግን በአሻንጉሊት ቤቱ ላይ ዘሎ ማሳደዱን ቀጠለ። በመጨረሻም ፖል የምድር ቤቱን ባዝመንት በር አገኘ። ለመደበቅ ሲል በሩ ስር ተንከባሎ ገባ። በሚያሳዝን ሁኔታ ቶፍ እግሩን ከበሩ ስር ሰዶ በመምታት ፖልን ከደረጃው ላይ እንዲወድቅ አደረገው። ፖል ቆሻሻ በሞላበት ሳጥን ውስጥ በሰላም በወርቅም ራሱን ግን ሳተ። ከጥቂት ቆይታ በኋላ ኤሊስ ወደ ቤት ተመለሰችና በደም የተጨማለቀውን ሸሚዝ አየች። የከፋ ነገር እንደተፈጠረ ገመተች። ሰውነቱን ለመሸፈን በሚስማር ላይ የተንጠለጠለ ጨርቅ ቆረጠ። ሽቦውንም እንደ ቀበቶ ተጠቀመው። ከዚያም በሳጥን ውስጥ ቀዳዳ እስከሚያገኝ ድረስ ዙሪያውን ፈለገ። በመጨረሻም ወጣና መርፌውን ካነሳ በኋላ ወደ መስኮቱ መራመድ ጀመረ። ነገር ግን በጨለማ ውስጥ የሆነ ነገር ሲንቀሳቀስ ሲሰማ ደንግጦ ባለበት ቆመ። ወዲያውኑ ፍርሃት ወረረውና ወደ ውሃ ማሞቂያው ላይ ለመውጣት ሮጠ። በሚያሳዝን ሁኔታ መስኮቱን መጠቀም አልቻለ፣ ምክንያቱም መስኮቱ በወባ ትንኝ መከላከያ መረብ ተሸፍኗል። ቧንቧው እንደገና እየፈሰሰ ስለሆነ ጥቂት ውሃ ጠጣ። ሰውነቱንና በተለይም ቁስሉን ታጠበ። በጨለማው ውስጥ ወደፊት ለመጓዝ በጣም ሲፈራ በውሃ ማሞቂያው ውስጥ እንቅልፍ ወሰደው። በማግስቱ ጠዋት ሚያ ስሙን ስትጠራው ሲሰማ ሰምቶ ከእንቅልፉ ነቃ። ወደ ደረጃው ቢሮጥም ደረጃዎች ለእሱ በጣም ረጅም ስለሆኑ ሊወጣቸው አልቻለም። እሱም በምላሹ የሚያን ስም የጠራ ቢጮህም የሚሰማውን አላገኘም። በድንገት የቤቱ በር ሲዘጋና የመኪና ሞተር ድምፅ ሰማ። ይህም ቤተሰቡ ጥለው መሄዳቸውን አበሰረው። ከዚያም የሚጠቀመውን ነገር ፍለጋ ዙሪያውን ሲመለከት የቾክ ቁራጭ አገኘ። በእሱም ወለል ላይ ስሙን ጻፈ። ቀጥሎም በቤት ዕቃዎች በግድግዳው መካከል
መካከል ያለውን ክፍተት ሲመረምር አይጥ ማጥመጃ ላይ ያለውን አይብ ጉንዳኖች ሲበሉ አገኘ። በመርፌው ገፍቶ አባረራቸውና ከዚያ ወጥመዱን ለማሰራት አንድ ሚስማር ጣለበት። ግን ወጥመዱ ተዘጋ። አሁን የፈለገውን ያህል አይብ መብላት ይችላል። በዚያ ቅጽበት አንድ ሸረሪት ከላዩ ላይ ታየች። ፖልም ድምፅ ለማሰማት ሚስማሩን ደጋግሞ መታው። ሸረሪቷም ሄደች። ከዚያም ፖል በሚስማሩ ሌላ ሳጥን ላይ ቀዳዳ ለመክፈት አልተሳካለትም። ወደ ቆሻሻው ሳጥን ተመልሶ የጨርቁን ቁራጭና የጠርሙስ ክዳን ወሰደ። ክዳኑንም በውሃ ሞላው። አሁን ጨርቁን በማራስ ካርቶኑን ለማለስለስ ተጠቀመበት። በሚስማሩ ድጋሜ ስመተው በመጨረሻ ቀዳዳ መክፈት ቻለ። ወደ ውስጥ ሲገባ ክብሪት አገኘ። ነገር ግን ሊያንቀሳቀሳቸው የማይችሏቸው ትላልቅ ነገሮች መንገድ ላይ መንገዱን ስለዘጉበት ሊደርስባቸው አልቻለም። ቀዳዳውን በላስቲክ ከደፈነው በኋላ ለመተኛት ሞከረ። መብራቱ ከመጥፋቱ በፊት ከላይኛው ክፍል የሰዎቹን ድምፅ ሰማ። አሁን በቤት ውስጥ ያለው ማን እንደሆነ ግራ ገባው። ሐምሌ 15 ቀን ፖል በቤት ውስጥ በሚሰሙ የሰዎች ድምፅ ከእንቅልፉ ነቃ። ትኩረታቸውንም ለመሳብ በወረቀት መያዣ ድምፅ እያሰማና መጮህ ጀመረ። በሩ ተከፈተ። ነገር ግን ሰዎች ወደ ምድር ቤቱ ለአፍታ በረር ብለው ከተመለከቱ በኋላ ጥለው ወጡ። ፖል በተስፋ መቁረጥ ስሜት ወለሉ ላይ ተዘረረ። ሐዘኑንም ለመርሳት ሲል የወይን ጠርሙስ ክዳኑን በመርፌ ወጋጋውና ወይኑ መፍሰስ ጀመረ። እስክተፋ ድረስ ሰክሮ ጠጣ። በአሳ ማስቀመጫ ፊሽ ታንክ አናቱ ላይ ሆኖ የሚመለከተውን ሸረሪት አየው። ከመስከሩ የተነሳ ለሚያ አሻንጉሊት ይህን ነገር እኔ ጨርሳለሁ ብሎ ነገራት። ፖል ወደ አሳ ማስቀመጫ አናቱ ላይ ወጣ። ሸረሪቱ ለሰከንድ ያህል ትኩር ብሎ ከተመለከተው በኋላ ሸሽቶ ሄደ። ፖል በድሉ የሳቀ ሳለ ትኩረቱ ተከፋፈለ። በዚህ ጊዜ ሸረሪቱ ተመልሶ ወደ ውሃው ውስጥ ገፋው። አሳውን ትኩር ብሎ ከተመለከተ በኋላ ወደ ላይ ለመውጣት ሲዋኝ ሸረሪቱ አድፍጦ ሲጠብቀው አገኘ። ፖል ሸረሪቱ እስኪሄድ ድረስ በድጋሜ ወደ ውሃ ውስጥ ገብቶ ከአሳ ጋር መዋኘት ጀመረ። ከጥቂት ቆይታ በኋላ ፖል የአሳ ምግብ ወደ ታንኩ ውስጥ ጨመረና ለመቅመስ ሞከረ። ነገር ግን ጣዕሙ በጣም የሚያስጠላ ነበር። በዚያች ምሽት ፖል ከውሃ ማሞቂያው የጠርሙስ ክዳኑን ውሃ ሞልቶ ሲመለስ ሸረሪቱ ከአሳ ማስቀመጫ ስር ሲጠብቀው አገኘ። ሸረሪቱ ወደ እሱ መጠጋት ሲጀምር ፖል መርፌውን አውጥቶ ጠላቱን ለማራቅ መወዝወዝ ጀመረ። እግሮቹን ለጥቂት ጊዜ መምታት ቢችልም ሸረሪቱ ግን ተስፋ አልቆረጠም። ፖል ከአንድ የቤት ዕቃ ጀርባ ተደብቆ ሸረሪቱ ወዲያውኑ ተከተለው። ፖል ሸረሪቱ እስኪርቅ ድረስ በመርፌው ደጋግሞ ወጋው። ሆኖም ሸረሪቱ በቤት ዕቃው እግር ላይ በመውጣት ከላይ ሆኖ ሊያጠቃው ሞከረ። ፖል አንዴ ወጋውና ሮጣ አመለጠ። አሁን ማሳደዱ በቤት ዕቃዎች ስር ቀጠለ። ፖልም በኬብሎች ተጠልፎ ወደቀና ሸረሪቱ በላዩ ላይ ወጣችበት። ፖልም ራሱን ለመከላከል የተቻለውን ሁሉ አደረገ። አንዳንድ የእንጨት ስብርባሪዎችን ሲያይ አንዱን አንስቶ የሸረሪቷን አይኗን ወጋት። እሷም ከላዩ ላይ ወረደችና ፖል ሲጮህባት ሸሽታ ተደበቀች። ከዚያ በኋላ ፖል በሳጥኑ ላይ አዲስ ቀዳዳ መክፈት ቻለና በመጨረሻም ክብሪቶቹ ጋር ደረሰ። ትንሿ ሰውነቱ ያን ያህል ጠንካራ ስላልነበረች እሳት ለመለኮስ በተለያዩ ክብሪቶች ደጋግሞ መሞከር ነበረበት። አሁን ለመሞቅ ትንሽ የቅርጫት እሳት ማያያዝ ይችላል። ለሚያ አሻንጉሊት እያወራ አይብ መብላት ጀመረ። ቤተሰቡም ምን ያህል እንደናፈቀ እንደሚለውና አሻንጉሊቷም ሚያን ካገኘቻት መልእክት እንድታደርስለት ነገራት። ቀናትም እያለፉ ሲሄድ ፖል የአካል ብቃት እንቅስቃሴ በማድረግ አይብ በመብላትና በሳጥን ውስጥ በመተኛት ጤንነቱን ለመጠበቅ ይሞክራል። ሐምሌ 20 ቀን አንድ ድምፅ ሰምቶ ወደ ደረጃው ሲሮጥ አንድ ሰው ወደ ታች ሲወርድ አየ። ለመጮህና እጆቹን ለማወዛወዝ ቢሞክርም አሁን በጣም ትንሽ ከመሆኑ የተነሳ የሰውየውን ድምፅና እርምጃ ንዝረት በተለመደው ድምፅ እንኳን ለእሱ ሊቋቋመው የማይችል ሆነበት። ጆሮዎቹን በእጆቹ ሸፍኖ ከደረጃው ጀርባ ተደበቀ። በደረሰበት ከባድ ራስ ምታት ወለሉ ላይ ሆኖ አለቀሰ። ነሐሴ 2 ቀን አንድ ትንኝ በመስኮቱ በኩል ወደ ምድር ቤቱ ገብታ ለጥቂት ሰከንዶች ፖልን ትኩር ብላ ተመለከተችው። በዚህም ጊዜ መጠኑ ልክ እንደ ትንኝ እያነሰ መሆኑን ተረዳ። ትንኛዋ በረር ስትል ይሄ መጠኑ በመስኮቱ ላይ ያለውን የወባ ትንኝ መረብ አልፎ ለመውጣት ሊረዳው እንደሚችል አሰበ። በቤት ዕቃዎች ላይ መውጣት ጀመረ። ይህም ረዥም ጊዜና ከፍተኛ ጉልበት ጨረሰበት። በመጨረሻም ጫፉ ላይ ደርሶ የቻለውን ያህል በመሮጥ ወደ ጡቦቹ ላይ ዘለለ። አሁን ግድግዳው ላይ በመራመድ ወደ መስኮቶቹ መድረስ ይችላል። በመንገዱ ላይ የሸረሪት ድር ሲያጋጥመው ሸረሪቷ አሁንም እዛ እንደምትሮጥ ተረዳ።
ድሩን እንዳያናውጥ በጥንቃቄ ቢጓዝም ድንገት በክርኑ ነካው። ይህም ሸረሪቷ እንድትነቃ ለማድረግ በቂ ነበር። ፍጡሩ ወዲያውኑ ሊያሳድደው መጣ። ፖልም በመጨረሻው እንደደረሰበት አምኖ አንገቱን ደፋና ማልቀስ ሲጀምር በድንጋጤ ሱሪው ላይ ሸና። ሸረሪቱ ግራ በመጋባት ትኩር ብሎ ሲመለከተው ሳለ አንዲት ዝንብ ድሩ ላይ ተጣበቀች። በዚህም ሸረሪቱ ሰውየውን ትቶ ዝንቧን ለመብላት ወደ ድሩ ሮጠ። ፖል ጉዞውን ቀጠልና ከብዙ ጥረት በኋላ በመጨረሻ መስኮቱ ጋር ደረሰ። ሆኖም በመረቡ ቀዳዳ በኩል ለማለፍ ሲሞክር ሰውነቱ አሁንም ትልቅ ስለነበር ሊያመልጥ እንደማይችል ተረዳ። ነሐሴ 7 ቀን አንዲት ጉንዳን እግሩን ነክሳ እንድትሸሽም በእርግጫ መታት። ጉንዳኗን በሸረሪት ተያዘች። ጉድጓድ ወዲያውኑ በመረቡ ቀዳዳ በኩል አመለጠች። ፖልም አሁን በመጠኑ አነስተኛ ስለሆነ እሷን ተከትሎ ለመውጣት ቻለ። በፍጥነት በመንቀሳቀስ ከሸረሪቱ ጥቃት ለጥቂት አመለጠ። እርስ በእርሳቸው ተያዩ። ፖልም ሸረሪቱ አሁን ብቸኝነት ይሰማው ይሁን ብሎ አሰበ። ከጥቂት ቅጽበቶች በኋላ ፖል በተፈጥሮ መካከል እየተጓዘ ሳሩ ይረዝማል፣ የውሃ ጠብታዎቹም ግዙፍ ሆነው ይታዩታል። አንዲት ብራብሮ ስትበር የፈጠረችው አየር የፖልን ፊት ዳበሰው። ብራብሮዋ ከመብረሯ በፊት ለጥቂት ሰከንዶች ተያዩ። ከዚያም ፖል ወደ ከዋክብት ተመለከተ። በዚያ ቅጽበት ከዋክብቱን ያየች ስላለችው ስለ ሚያ አሰበ። ስለ ሚያ ሲያስብ ያየን ታሪካችን ያልቃል።